ሰላም የዩቲዩብ ፋሚሊዎቻችን እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ ከዚህ ከ4 ኪሎ እስከ 6 ኪሎ ምን አዲስ ነገር አለ፣ እንዲሁም አዲስ ዩኒቨርሲቲ የማታውቁት ነገር አሳያችኋለሁ። በተጨማሪ መጨረሻ ላይ ደግሞ የማሳያችሁ ነገር አትጠብቁም። እንግዲህ በባለፈው ቪዲዮ ከፒያሳ እስከ 4 ኪሎ ምን ይመስላል የሚለውን ነገር አብረን አይተናል። ዛሬ ደግሞ ከዚህ ከ4 ኪሎ እስከ 6 ኪሎ ያሉትን ነገር አብረን እናያለን። በዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። የእናንተ ሰብስክራይብ ለኛ ዋጋ አለው። እዚህ የምንገኘው አዲሱ የተሰራው የ4 ኪሎ ፕላዛ ወይም አደባባይ ነው። እንግዲህ ከላይ ነው ያለነው። እኛ እንደምታዩት እንግዲህ ገና አላለቀም። እንግዲህ ይሄኛው በዚህኛውና በዚህኛው ሳይድ የምታዩት ልክ እንደ 4 ኪሎ ግራውንድ ላይ የተሰሩ ሱቆች አሉ እና የነሱ መግቢያዎች ናቸው። ግን ክፍት አይደለም አሁን ላይ። እዚህ ጋር ምንድነው ይሄ ነገር መስታወት ታች የሚያሳየን ከሆነ ገና እየተሰራ ነው። ላይት ማስገቢያ ነው ወርታች ማለት ወደ ሱቅ በጣም ነው የሚያምረው። እንግዲህ ፊት ለፊት የምታዩት አዲስ እየተሰራ ያለ የታክሲ ፓርኪንግ ነው። በጣም ነው የሚያምረው። እንግዲህ 4 ኪሎ በጣም በቃ የሚገርም ለውጥ ነው ያለች። እንግዲህ እዚህ ጋር ፋሚሊዎች ተፈጥሮ እና ኬሚስትሪ ሳይንስ ኮሌጅ እንግዲህ እዚህ 4 ኪሎ የአዲስ ዩኒቨርሲቲ የተፈጥሮ ሳይንስ ካምፓስ ይገኛል። እንግዲህ ግቢው ብዙ ነገሮች ለውጥ ተደረገበት። እንደምታዩት አሪፍ ተደርጎ ተሰርቷል። ወጥቶኝ ማየት ይቻላል። ወደ ላይ ያለው በጣም በቃ የሚያምር ያለው ቦታ ነው። ከዚህ ከ4 ኪሎ ጀምራችሁ እስከ 6 ኪሎ ስትሄዱ እንግዲህ ይሄ ግቢው አዲስ ዩኒቨርሲቲ የተፈጥሮ ሳይንስ ግቢ ነው። እንደምታዩት እንግዲህ አቶ ለአዲስ ተሰርቶ ነው። እንግዲህ በዚህ በግራ በኩል ያሉት ነው የምታያቸው ሰዎች በጣም ያምራሉ። ሞዲፋይ ተደርገው ለአዲስ ተሰርቶ ናቸው። መኖሪያ ነው አይደል? መኖሪያ ቤቶች ናቸው። የተለያዩ ባንክ፣ ሱቅ፣ ልብስ ቤቶች፣ ካፌዎች እዚህ 4 ኪሎ ወደ ላይ ስትወጡ የምታገኟቸው ቦታዎች ናቸው። እንግዲህ ከዚህ ከ4 ኪሎ ተፈጥሮ ሳይንስ ግቢ አጠገብ የዳግማዊ ምኒልክ ትምህርት ቤት ይገኛል። የዳግማዊ ምኒልክ ትምህርት ቤት እንደምታዩት ነው በደንብ ተደርጎ እንሳት ተደርጎለት በሚያምር ሁኔታ ተሰርቷል። እንግዲህ እዚህ ትምህርት ቤት የተማራችሁ ተማሪዎች እንግዲህ ትዝታችሁን ኮሜንት ላይ አስቀምጡልን። በተጨማሪም ደግሞ ስለዚህ ስለ 4 ኪሎ የምታውቁትን ነገር ስለ ሐውልቱ የምታውቁትን ነገር ኮሜንት ላይ አስቀምጡልን። እንግዲህ እንደምታዩት እንግዲህ ዳግማዊ ምኒልክ ትምህርት ቤት አይ ቲንክ ከ9 እስከ 12 ትምህርት ቤት ነው። እንግዲህ ሌላኛው በዚህ በ4 ኪሎ እንግዲህ ወደ ላይ ስትሄዱ የምታገኙት በጣም ነው የሚያምረው ቦታ። እንደምታዩት በደንብ ነው የተሰራው። እዚህ ጋር እንግዲህ እንደምታዩት እዚህ ጋር ዋው በርገር አለ። ግራውንድ ላይ ብራንች ነው። እዚህ 4 ኪሎ አካባቢ እንደምታዩት ዋው በርገር ብራንች አለ። እንግዲህ በጣም ነው የሚያምረው። አስፋልቱ ላይ እንደምታዩት ነው ፋሚሊዎች ዋን ወይ ነው ዜብራው ላይ ነው የሚሻገር። እንግዲህ እያየን ነው ይሻላል። በጣም
ሀገር ብራንቹ መሰለኝ የምታዩት። እንግዲህ ከዚህ ቀጥሎ የመንበረ ፓትርያርክ መቀመጫ የሚገኘው እዚህ 4 ኪሎ አካባቢ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በዛ በእኔ በቀኝ በኩል ደግሞ የትምህርት ምዘና ሰራተኞች አገልግሎት እዚህ ነው እንትን የሚባለው። በጣም በቃ የእግረኛ መንገዱ ሰፍቷል። እንደምታዩት መንገዱ አዲስ ነው። ኮመንት ላይ ሀሳባችሁን ግለጹልኝ። እንደምታዩት ነው እንግዲህ ፋሚሊዎች እንግዲህ አሁን ወደ መንበረ ፓትርያርክ እዚህ 4 ኪሎ አካባቢ የሚገኙ መቀመጫ ጋር እየደረሰን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። እናንተ ሰብስክራይብ ለኛ ዋጋ አለው። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጋችሁ ጀምሩት። የዚህ ቪዲዮ ተዝናኑ። አሁን እንግዲህ እዚህ 4 ኪሎ መንበረ ፓትርያርክ አካባቢ ነው የምንገኘው። እንግዲህ ግቢው እድሳት ተደርጎለታል። ይሄ ማለት ነው የውጭው አጥር እድሳት ተደርጎለታል። የውጭው አጥር እድሳት ተደርጎለታል። በጣም ነው የሚያምረው። እዚህ አጠገብ ቅድስት ማርያም ቤተክርስቲያን ይገኛል። እንግዲህ ለምታዩት በጣም ነው የሚያምረው ግቢው። እዚህ ጋር ቆሞች ምናምን አለ። እንግዲህ እዚህ መንበረ ፓትርያርክ 4 ኪሎ እንደምታዩት በጣም ነው የሚያምረው። ይሄ የመንበረ ፓትርያርክ መቀመጫ ማለት ነው። መኖሪያቸው እንግዲህ አሁን ፋሚሊዎች ይሄም የቅድስት ማርያም ቤተክርስቲያን አጥሩ ነው። እንደምታዩት በድጋሚ ተሰርቶ ነው እንደምታዩት በደንብ ተደርጎ በጣም በሚያምር ሁኔታ ተሰርቷል። በጣም ነው የሚያምረው። ግድግዳው እንደምታዩት ነው። ወጭ በኩል ያለው ግን አካባቢው ራሱ በደንብ ነው የተቀየረው። ብዙ ነገር እንግዲህ አሁን እንደምታዩት ቦታው ጻጋ መናፈሻ ነገር አለ። ከዛ በኩል ሱቆች ሱቆች ለፊት እንግዲህ እንደምታዩት ወደ ላይ ያለው በጣም ነው የሚያምረው። ቼክ አድርጉት መጥታችሁ እዚህ 4 ኪሎ እስከ 6 ኪሎ ያለው ወጥቶ በጣም ደስ ይላል። ለወጥ በጣም ነው የሚመቸው። መንገዱ በጣም ይሄ እንግዲህ በዚህ ወርታች ስትወርዱ ወደ 4 ኪሎ ነው መልሶ የሚወጣው። እንግዲህ አሁን እዚህ ጋር የምትመለከቱት የኢትዮጵያ ቅርስ ባለስልጣን የተለያዩ በኢትዮጵያ ላይ የሚገኙ ቅርሶች እዚህ ነው የሚመዘገቡት። ግቢው አሁን ነው ቅርብ ጊዜ ክፍት የተደረገው እንደዚህ በደንብ ተሰርቶ በሚያምር ሁኔታ። እንደምታዩት በጣም የሚያምር ግቢ ነው። ብዙ ነገሮች ተቀያይረዋል። በፊት እኔ እንኳን ሳውቀው እንደዚህ ነበር። ብዙ ጊዜ መጥቻለሁ ወደዚህ ወደ ኢትዮጵያ ቅርስ ባለስልጣን። በጣም የሚያምር ግቢ ነው።